ኢትዮጵያን የባህር በር አልባ ያደረገው ቀኝ ግዛት ነው። ስለዚህ ኢትዮጵያ የቀኝ ግዛት አለመገዛቷ የጠቀማትን ያህል አንድ ጎርቷታል የሚባለው ደግሞ ዙሪያዋ በቀኝ ገዢዎች ቁጥጥር ስር መዋሉ ቀኝ ገዢዎች ሀገሪቷን ለማዳከም ሲሉ ከባህሩ በ60 በ70 ኪሎ ሜትር ቅድም አንተ በ60 ስትለው ነበር። ለምሳሌ ከቡሬ ሳይድ ከለካው ወደ 71 ሁሉ ከፍ ይላል። ከስምምነቱ ውጭ ወደ 11 ኪሎ ሜትር ወደ ውስጥ ገብቶ ነው ያለው። ስለዚህ ይሄንን ካየኸው ኢትዮጵያን ከባህሩ በገፋናት ቁጥር ኢኮኖሚዋ እየተዳከመ ሀገረ መንግስትነቷን የመከላከል አቅሟ እየተዳከመ ይሄድና ለቀኝ ገዢዎች ተጋላጭ ትሆናለች በሚል ጽንሰ ሀሳብ እየተገፋች የመጣች ሀገር ነች። በዛ ምክንያት ነው ባህሩን ያጣ ነው። ከዛ ከሁለተኛው የዓለም ጦርነት በኋላ ደግሞ ያለ ኮንክሪት የሆኑ ኤቪደንሶች አሉ ኢትዮጵያ ልታነሳቸው ልትከራከርባቸው የሚገባው። ለምሳሌ የፓሪስን ጉባኤ ወሰደው። በሁለተኛው የዓለም ጦርነት በኋላ አሸናፊ ሀገራት ብቻ ሳይሆኑ ተሸናፊዎቹ ሀገራትም ጭምር የተሳተፉበት እንደ ጣሊያን፣ ፈረንሳይ፣ ብሪቴን፣ ዩኤስ፣ ረሽያ እነዚህ ሁሉ ሀገራት የተሳተፉበት የፓሪስ ጉባኤ ነበር 1945 መስከረም 1945 አካባቢ የተካሄደ። ያ ጉባኤ ላይ ኢትዮጵያ ይመስለኛል በወቅቱ ጠቅላይ ሚኒስትር አክሊሉ ሀብተወልድ ይመስለኛል እሳቸው ኢትዮጵያን ወክለው ተከራክረው ኢትዮጵያ የአሰብ ወደብ ይገባታል ተብሎ ውሳኔ ተላልፎበታል። ከዛ በኋላ ደግሞ የተባበሩት መንግስታት በ1950 ታህሳስ ወር ላይ ባካሄደው ጉባኤ አንድ ኮሚሽን አቋቁሞ ነበር፣ ዩናይትድ ኔሽን ኮሚሽን ፎር ኤሪትሪያ የሚለው። በሶስት ምክንያት አንደኛው የኤርትራን ህዝብ ፍላጎትና ደህንነትን ከግምት አስገብቶ፣ ሁለተኛው ደግሞ የአፍሪካ ቀንድ ቀጠና ሰላምና ደህንነትን ከግምት አስገብቶ፣ ሶስተኛው ደግሞ ስፔሻሊ ብሎ የኢትዮጵያ ህጋዊና ፍትሃዊ የባህር በር የማግኘት መብት ከግምት አስገብቶ ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ ወስኗል። ይሄንን ኮንክሪት ኤቪደንስ ነው። ይሄም ልትገፋው ማትችለው ማስረጃ ነው። በተባበሩት መንግስታት የተወሰነ ውሳኔ ነው። የኢትዮጵያ የባህር በር ጥያቄ በተባበሩት መንግስታት አለመደገፍ አይቻልም። ዴን ከዛ በኋላ ኢትዮጵያ የባህር በር ባለቤት ሆና በንጉሱ ጊዜ እስከ ደርግ ጊዜ ድረስ ኢትዮጵያ የባህር በር ባለቤት ነበረች። ኢህአዴግ ሲመጣ ኢትዮጵያ የባህር በር ያጣችበት መንገድ ደግሞ ተገቢ አልነበረም፣ ፍትሃዊም አልነበረም፣ ህጋዊም አልነበረም። ምክንያቱም ወደ ስልጣን የመጣው ቡድን ከመንግስት ጋር ብቻ ሳይሆን ከህዝብና ከሀገር ጋርም ጸብ ያለው ይመስል የሀገርን ህልውና ኮምፕሊትሊ አንደርማይን አድርጎ ቅድም ዘሪ ስታነሳው በቃ በቀላሉ ለመገላገል በሚመስል ሁኔታ የሀገርን የወደፊት ዕጣ ፈንታን ከግምት ያላስገባ የቀኝ ግዛት ውሎች በሙሉ ተግባራዊ እንዲሆኑ ተደርጓል እኮ። እንደው አቋረጥኩና የ1902 08 የመሳሰሉ ኢትዮጵያ ጣሊያን በወረረቻት ጊዜ ያልተቀበለቻቸውና ዲና ያደረገቻቸውን በሙሉ ተቀበለን ነው የባህር በሩን የሸኘን የሚል መልከታም አለ። ምክንያቱም ቀኝ ገዢዎች ቀኝ ተገዢ የሆኑ ሀገራት የቀኝ ግዛት ስምምነትን ቢቀበሉ ኦኬ ተገዝተው ነበረ። እኛ ያለ መገዛታችን ትሮፊ ምንድነው? እዛ ውስጥ ኤግዛክትሊ ምንድነው? እኛ ያለ መቀበል እኮ መብት አለ። ለምሳሌ የአፍሪካ ህብረት የባውንደሪዎች ዲማርኬት ሲደረጉ ይላል የቀኝ ግዛት ስምምነቶች መሰረት ያደርጋል ይላል። ቀኝ ያልተገዛ ነው እኛስ ኤክሴፕሽን እንኳን አያስቀምጥለትም። ስለዚህ ወደዚህኛው ወደ በኢህአዴግ ጊዜ የነበረውን ሁኔታ ካየኸው አንድ ያ ውሳኔ ሲተላለፍ የኢትዮጵያን ስቴት ፓወር የተቆጣጠሩት ኃይሎች በውግንና ደረጃም ለህዝባቸውና ለሀገራቸው የወገኑ አልነበሩ፣ በውክልና ደረጃም በህዝባቸው የተወከሉ አልነበሩ። ስለዚህ ኢዝሊ ውሳኔውን ሲወስኑ የህዝብና የሀገር መንግስቱን ህልውና አደጋ ውስጥ የሚጥል ውሳኔ የመወሰን ስልጣን እንደሌላቸው እየታወቀ የተባበሩት መንግስታትም የአፍሪካ በወቅቱ አሁኑ አፍሪካ ህብረት በወቅቱ የአፍሪካ አንድነት ድርጅትም በዝምታ ነው ያለፉት። ምክንያቱም በዛ ሰዓት ላይ ይሄንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም። ለምሳሌ ሪፈረንደም ለማካሄድ በአንድ ሀገር ውስጥ የአንድ ሀገርን ዕጣ ፈንታ የሚወስን ሪፈረንደም ለማካሄድ ትራንዚሽናል ገቨርንመንት ማካሄድ እንደማይችል በተባበሩት መንግስታትም ቻርተር ይታወቃል፣ በአፍሪካ ህብረትም ይታወቃል። ለዛ ነው ብዙ ጊዜ አሁን ለምሳሌ መፈንቅለ መንግስት ሲካሄድ ኢሚዲየትሊ አፍሪካ ህብረት መፈንቅለ መንግስት ለተካሄደበት ሀገር ላይ ማዕቀብ ይጥላል፣ ከህብረቱ ያገላል። ምክንያቱም ያ መንግስት የሚወስናቸው ውሳኔዎች ያ መንግስት የሚገባባቸው ትብብሮች
በዓለም አቀፍ መድረክ ላይ ተቀባይነት እንዳይኖራቸው ለማድረግ ሲባል። ኢትዮጵያ ግን በወቅቱ ያ ሪፈረንደም ሲካሄድ በህዝብ የተመረጠ መንግስት አልነበራትም። ስለዚህ የተባበሩት መንግስታት ያንን እንዴት በዝምታ ላይ ያልፈው ቻለ? የአፍሪካ ህብረት እንዴት በወቅቱ የአፍሪካ አንድነት ድርጅት እንዴት በዝምታ ላይ ያልፈው ቻለ የሚለው ራሱ መፈተሽ መጠየቅ ያለበት ነገር ስላለው ነው።